ፕሮሞሽን ምናምን እየሰራች ነው። ማስታወቂያ እየሰራች ነው የምትተዳደረው። ማስታወቂያ እየሰራች ነው ልጅቷ ጩጫዋ የምታሳድገው። ስለዚህ ያደረግሽው ነገር አንደኛ ጥያቄ ያቀረቡልሽ ሰዎች ትክክል አይደለም። አለመመለስ መብት ነበርሽ፣ መብትሽን አልተጠቀምሽም። ከተናገርሽ በኋላ ኤዲት አድርጎ ማውጣት ነበረባቸው፣ ኤዲትም አላደረጉም። ስለዚህ አሁን እኔ የምነግርሽን ነገር ስሚ። አንደኛ አንቺ በሰራሽው ስህተት ላይ ሰው መልሶ አስተያየት እንዲሰጥሽ ለሰው መፍቀድ የለብሽም። አሁን ገስት እያስገባችሁ ትክክል ነው ያደረግኩት ወይ ትክክል አላደረግኩም፣ እስቲ እናንተ ንገሩኝ፣ የዋንትያ ሰዎች የኔ ሰዎች ምናምን የምን ነገር ትክክል አይደለም። ሁሉም ወንድሞችሽ ናቸው። ካጠፋሽ አጠፋሽ፣ ካላጠፋሽ ደግሞ ከአንቺ ጋር ይቆማሉ። ስለዚህ ለወደፊት ፕሊስ፣ አንቺ ገና ወጣት ልጅ ነሽ፣ ብዙ ነገር ይጠብቅሻል። ህይወት አለሽ፣ ትዳር ገና ይጠብቅሻል፣ ልጅ ገና ይጠብቅሻል፣ ብዙ ነገር አለ። ስለዚህ ባጭሩ የአንቺ ችግር ቪዲዮሽን የምትሰሪውን ነገር ላይ ጥንቃቄ አድርጊ፣ የምትናገሪ ነገር ላይ ጥንቃቄ አድርጊ። ከተሳሳትሽ ደግሞ ሁላችንም ሰዎች ነን፣ እንሳሳታለን። ግን ኤዲት አድርገሽ አውጪ። ኤዲት ማይደረግ ነገር የለም። ሁሉም ነገር የፈጣሪ ስራ አይደለም፣ የሰው ልጅ ስራ ነው እና እሱ ነው። ከዋንትያ ጋር የተያያዘ ደግሞ ተነጋገሩ። በቃ ወጣቶች ናችሁ፣ ትግባባላችሁ፣ ጓደኞች ናችሁ። በመሀላችሁ ደግሞ ልጆች አሉ፣ ጽማለች። ተነጋገሩ። ዋንትያን ጥሪያትና እኔ ከልብሽ ማለት ነው ያልሽው ነገር የእውነት ከልብሽ ስለ ዋንትያ መጥፎ ነገር የማታስቢ ከሆነ ጠይቃትና ጥሪያትና ሰርፕራይዝ አድርገሽ ይቅርታ በያት። በቃ ኖርማል ነው። ሴቶች ናቸው፣ ትግባባላችሁ። ግን ያልሽው ነገር ስህተት መሆኑን አትጠራጠሪና ሰው ገስት እያስገባሽ አትጠይቂ። ይሆናል ከሰው አስተያየት አትቀበይ። በቃ ምክንያቱም ያልሽው ነገር ትክክል አይደለም። ምክንያቱም ዋንትያ ጎዳሽ ነው ያለ። ሁለተኛ ደግሞ አለመመለስ ሙሉ መብት ነበርሽ። መብትሽን መጠቀም እየቻልሽ ያልተጠቀምሽው መብትሽን መልሰሽ ደግሞ ኮሜንተሮች የኔ ማር ምናምን በቃ ብዙ ነገር የምካበድ ነገር አይደለም እንድሎች አታደርጉ። ያስረዳዋቸው ነው እንጂ አስተያየት እየጠየኳቸው ሳይሆን ክፋት ገብቶ ግን አስተያየት እየሰጡሽ ነው እየነገርኳቸው ነው እንጂ እኔ ጥፋት ላይ አጠፋሁት አይደለም። ገብቶ እኮ እነሱ እያበረታቶች ነው እኮ የሚካበድ ነገር አይደለም ምናምን እያሉሽ ነው። ግን ከኮሜንተሮቹ በላይ ገብቶ አሁን አስተያየት ከሚሰጡሽ በላይ ዋንትያ ናት አንቺ የምትቀርብሽ እውነቱን ለመናገር ከሆነ እሱማ። ግን ነስሮ እንትን ነው ይሄ ልክ ነኝ አይደለሁም ሳይሆን እዛ ጋራ የነበረው አሁን ከዚህ በፊት ላይቭ ላይም ትንሽ ግጭቶች ከፊዮናና ዋንትያ የነበራቸውን እያወጡት ስለነበረ ኦልሬዲ ሁለቱ ጓደኛ ባይሆኑ እሷ ላይቭ ላይም ግጭትን ቢኖር እሷ ለእሷ ጥላቻ አላት ማለት እንዳልሆነ እኔ እዛ ጋር ሄደን እኔና እሷን ሲያፎካክሯት እነሱም ሲጠይቁ እኮ ናስሮ አንተ አለህ አይደል ታውቀዋለህ ለምን ጠየቁ? እስኪ ዝም ብለህ አስበው። ቪው ፍለጋ ያንን ጥያቄ ሲያመጡ ኦልሬዲ ወይ በቃ እነሱ ያውቁታል በምን እንደጠየቁ። እዛ ጋር ደግሞ እሷ ከእሷ ጋር ጓደኝነቷ እንትን አይደለም እና ያሰበችው በአንተ ወይ እንዳልሆነ ለእነሱ ለማስረዳት ነበረ እየነገረቻቸው ያለው። እንዳልከው ተገናኝተው ናስሮ አሁን ያልከው ተገናኝተው እህቷ ናት። ከዚህ በኋላ አብረው ተገናኝተው ይቅርታ በቃ ይሄን ነገር ያሰኩት በዚህ መንገድ። እስቲ ለጠቅላላ እውቀት እኔንም ይጠቅመኛል። አንድ ነገር ፊዮናን ጠይቅልኝ። ለምንድን ነው መልሱን የመለስ? መልሱ ለምሳሌ ለምንድን ነው የመለስ? ውስጥ ፊዮና መልሱ ይለፈኝ ለምንድን ነው ያላልሽው? እንዳልኩህ እኮ ነው ይለፈኝ ስላልኩኝ ይለፈኝ ማለት አትችይም። መቀጣት ነው የምችለው እዚህ ጋር ይለፈኝ ማለት ሶስት ጥያቄ አለ። ይለፈኝ አይቻልም ተብለጽ ነው ማለት እኔ ለሷ ያለኝን ነገር ለመናገር ነው እንጂ ያየሁት እንደዚህ ማለቴን አይደለም። ሲቀጥል ደግሞ ጌም ስንጫወት ታውቃለህ፣ እኛ ቲክቶክ ላይ ላይቭ ላይ ምናምን ነገር እንዲህ የእንትናን ቤተሰብ ምናምን እንባባላለን። እኔ እንደ ጌም ስናየው ቀለል አድርጌ እና ለሷ ያለኝን ነገር ለመግለጽ ነው እንጂ እንደዛ ያልኩት እኔ ለዋንትያ ጥላቻ ኑሮኝ ምናምን አይደለም። እንደውም ልጅቷ እንደዚህ በሚልበት ሰዓት ህዝቡ ልጅቷ እኔን እንድጠላኝ ነው በቃ እየተደረገ ያለው። ለኔ መጥፎ አመለካከት እንዲኖራል። ምን መሰለሽ ፊዮና እንትን ህዝቡ እኮ ከሚያየው ነገር አንጻር ነው እኮ የምናገሩት። ይኸው ያንን መልስ አንቺ ባሰጪ ኖሮ ይሄ ሁሉ አጀንዳ ባልመጣ ነበር። ገባሽ? ሁላችንም ነገንም የሆነ ፋውል ልሰራ እችላለሁ፣ የሆነ ምላሰው ለምታው ሊሆን ይችላል፣ ስህተት አውቄም ደግሞ ልናገር እችላለሁ። ግን ህዝቡ አስተያየት የምሰጠው በተናገርችው ነገር ላይ ነው እንጂ ዝም ብሎ ከመሬት ተነስቶ አይደለም። ስለዚህ ባጭሩ አሁን ህዝቡንም መውቀስ ሳይሆን ራስሽንም መውቀስ ሳይሆን ባጭሩ ጓደኞችሽም አሉ፣ አሁን እሷም እዚህ ያለች ከዋንትያ ጋር ተነጋገሩ። ሪሊ
ያ ነገር ደግሞ የዋንትያን ብቻ አይደለም ሁላችንም ሞራላችን ይነካል። ምክንያቱም ሌላ ኖርማል ሰው ቢሆን ችግር የለም። ዋንትያ ብዙ ቻሌንጅ ያሳለፈች ልጅ ናት። ሁላችሁም ታውቃላችሁ። እሷ አሁን ዛሬ ሚዲያ ላይ እንዲህ ደስተኛ ሆና ምናምን ኮንሲስቴንት ስትጫወት ብዙ ቁስል ይዛ ነው በውስጧ ገባሽ? ስለዚህ ባጭሩ እንትን ዋንትያ ጋር ሂድና አንቺ በሽምግልና ጓደኞችሽንም ጠርተሽ አንቺም ሰርፕራይዝ አድርገሽ ይቅርታ ጠይቃት፣ ነገሩ በዛው ይቃጭ። እንደዛ ካልሆነ ደግሞ ሚዲያ ላይ አንቺም እየመጣሽ አስተያየት የምትሰጪ ከሆነ ለሰው መልስ የምትሰጪ ከሆነ ነገሩ እየተጋነነ ነው የሚሄዱት። አጀንዳ ማድረግ የሚፈልጉ ሰዎችም ያደርጋሉ። ግን አስረግጬ የምነግርሽ ነገር እኔ ቅጣቱን ቢቀበል ይሻለኛል። ምክንያቱም አሁን አንቺንም ከህዝብ ጋር ከሚያጣሉሽ ከዋንትያ ጋርም ከምትታይ ቃራሚ ይሁን በርበሬ ምናምን የፈለገ ሎሚ ይሁን እዛ ቅጣታቸውን ተቀብዬ ያንን መልስ ባልሰጠው ነው የሚመርጠው። ካልሆነ ደግሞ መብትሽ ነው። ከፈለግሽ ኢንተርቪው ማቀረጥ መብት አለሽ። እዚህ ሚዲያ ላይ አንዴ ናስር ሶሪ አንዴ እዚህ ላይ እኔ የሚገርመኝ ነገር ይሄ አሁን ኮምፓሪዥን አይደለም። በሁለታችሁ በፊዮና እና በዊንተን ያለው ኮምፓሪዥን አይደለም። አሁን የሰውን ስሜት ይነካል ምናምን የእሷን ቻሌንጅ ያሳለፈችበት ዋንትያም ስሜት ይነካል እያልክ ነው። ሀው ካም እንዴት ብሎ ነው እንደዚህ ስሜት የሚነካል? እስኪ ኤክስፕሌን አድርገው፣ ቆንጆ አድርገህ ኤክስፕሌን አድርገው። ዋይ ይሄ ኖርማል ነገር ነው እና ስናስረዳ ይሄ ኖርማል ነው። ይሄ በኖርማል ነገር ቀላል ነገር በከባድ ካየ ነው ከባዱ ነገር እንዴት ነው የምናየው ማለት ነው? ላስረዳት። አንደኛ ሴቶች የምንረዱበት መንገድ እና ወንዶች የምንረዳበት መንገድ የተለያየ ነው። አንደኛ በግልጽ እንነጋገር ከተባለ ማለት ነው ዋንትያ ሴት ልጅ ናት። አንድ ሴት ልጅ ጓደኛዋ ተጠይቃ ከሁለቱ ጓደኞቿ የኔ አካውንት የእሷ አካውንት ይዘጋ ብላ ስትናገር እሷ የምሰማት ስሜት ወይ እኔ ወይ አንተን እንደምሰማን አይነት ስሜት አይደለም። ምክንያቱም እኛ ወንዶች ነን። ገባን ነገሩን። እኔ አሁን አንድ ወንድ ጓደኛ የነስሪ ቲክቶክ ይዘጋብል ቀለል አድርጌ ንቄ ላልፈው እችላለሁ። እንደውም ለእኔ ያለውን አመለካከት እንኳንም ተናገረ እንኳንም ለእኔ ያለውን ፍቅር አመለካከት ምናምን ጥላቻ የሚሆን እንኳንም በጊዜ አወቅኩት ብዬ ቀለል አድርጌ ልተው እችላለሁ። ግን ሴቶች እንደዛ አይደለም የምረዱት። ገባን? ወደ ሌላ ነገር ነው የምትረጉሙት። ይሰማቸዋል። ይሄ ነገር ሚዲያ ላይ ነው፣ በአደባባይ ነው። ይሄ ኖርማል የገስት ምናምን ላይ ቢሆን ኦኬ። አባይ ሚዲያ ማለት ቀላል ሚዲያ አይደለም፣ ትልቅ ሚዲያ ነው። ሀገራችን ውስጥ ካሉ ትልልቅ ሾዎች ውስጥ አንድ ነው። ገባ? በዛ ምክንያት ሊደብራት ይችላል፣ ሊሰማትም ይችላል። ሁለተኛ ደግሞ ቁስል ያለበት ሰው በተነካ ቁጥር ያመዋል፣ ይሰማዋል። ገባሽ? በዛ ምክንያት ነው እኔ እንደዛ ያልኩት ነው። ግን ምን ልፈልጌ ነው እኔ ምንድነው አባይ ሚዲያ ትልቅ ነው ኢቲቪ ትንሽ ነው የሚባል ነገር የለም። ይሄ ቲክቶክ እስከከፈትክ ድረስ ሚዲያ ላይ ነው ያለው። አንተ አንደርስታንድ ዋንትያ እና ከጽሁን አንዳቸውን የቲክቶክ አካውንት ዝጊ ብትባይ የማንን ትዘጊያለሽ? የሷን የማን የሰው ዋንትያ ሰላም ነው ወይ አንተ ጥቂሽ እሺ ከና ተዳጋ አካውንት የማንዘጋ እንዴ ምን ጥያቄ ነው ጠይቀኝ እንዴ ለምን ዘጋስ ጀመር ደግሞ እኔ ብዬ እንኳን ቢዘጋ እንኳን ሰዎችን ይቅርና ምንም የማይሰሩ የሰማይ አዋፋቶች ራሱ የሚመግብ አምላክ ነው ያለን። ስለዚህ እዚህ አይነት ጥያቄ ጥሩ አይደለም። እሺ ስሩ ለፉ እግዚአብሔር ይረዳቸዋል። በምንም ቦታ መጥፎ